ከወደዱ ካፈቀሩ አይሰሙም የዚህ ሀገር ልጆች። እኔም የደረሰች ሴት ልጅ አለችኝ። ከወደዱ ማንንም አይሰሙም። በልጇ መፍረድ አትችሉም። ሁሉም ልጅ በዛ ኤጅ ከወደደ አይሰማም። አቀማጥላችሁ አሳደጋጇቸው። ጭንቅላት ላይ አርጋ አሳድገ፣ ደብቃ አሳድግ፣ አስተምራ አሳድግ። ማናችንም ፋይሬጅ ስንደርስ በተለይ የውጭ ሀገር ያሳደጋችሁ ልጆች ሁላችሁም የምታውቁት ነው። በልጅቷ መፍረድ አትችሉ። ያ እኔ በዛ ሰዓት ለዴዚ እናት የመለስኩላት መልስ አለ። እንደ እናት እዛ ኤጅ ላይ እንዳደረሰች እናት ተያት። በተአምር እግሯን አስራ ብታስቀምጣት፣ አገር አርቃ ብታስቀምጣት ከወደደች ሴት ልጅ ሄዳ እናቷ እንደማትሰማ ተናግሬያለሁ። ለምን ሁሉም ልጆች የምታዩት ነው። ከዛ በተረፈ ሀዘን ምናምን ላላችሁ እንደው ተለያይተው ስለሞቱ ልታዝን ትችላለች እንጂ የዚህ ሀገር ልጆች እንደው በጣም አለቀሱና አዝነዋል ከተባሉ 2 ቀን ካዘኑ ነው ሶሪ ማይ ዳዲስ ፓስ ምናምን ብለው ወዲያው ነው ወደ ጌማቸው የሚሄዱት፣ ወደ ጌማቸው። እኔ በበኩሌ ለውጭ ሀገር ልጆች ለወለድን እኔ ስሞት ልጆች ያለቅሱልኛል፣ ወደፊት አስክሬኔ ላይ አበባ ያረጉልኛል ምናምን የሚል ተረት የለኝም። እኔ ስሞት ሬሳ የሚቀበረው ኢትዮጵያ ነው። ምናልባት እህቶቼ በህይወት ካሉ እህቶቼ ነው። የውጭ ሀገር ልጅ እንዴትም አርገ ኢትዮጵያ እኔ ልጆቼን 5 ዓመት ደም ተፍቼ ነው 5 ዓመት ባህላቸውን እንዲያውቁ ያረኳቸው። ግን ዳሲት አባቷቸው ሲሞት ለቅሶ ሶሪ 30 ደቂቃ ተያዩና ከዛ ጌማቸውን ነው መጫወት የሚጀምሩት። ስለዚህ ዴዚ አሁን ምናልባት ያለችበት እርግዝና ወቅት ተጣልታት ሳትታረቃት ስለሆነ ያለችበት ሁኔታ ስለሆነ ነው እንጂ ለውጭ ሀገር ልጆች እናታቸው ሞተውባቸዋል ብሎ የሚታዘን ነገር የለም። ብዙ ልጆች ሞተውባቸው አሁን ስም መጥራት ስለማልፈልግ ነው። በጣም የምታሳዝን አላርም ሞልታ እዚህ ሀገር አላርም ሞልታ ተኝታ ልጆቿን ልትድሮፕ ልታደርግ የሞተች እናት አለ። ባለፈው 5 ዓመቷ እነሱ አንዳቸውም ትዝ ብሏቸው አላከበሩም። ጓደኞቿ አብረዋት በኒሞሪ የነበሩ ቲክቶክ ላይ ፌስቡክ ላይ ሲያስታውሷት ነበር። ልጆቹ ግን ላይፋቸውን ቀጥለዋል። ትዝም አትላቸው። ደም ተፍታ እንደው ሰው ቤት ጠርጋ ነው ያሳደገቻቸው። ለዛውም አንዱ ትልቁ ኢትዮጵያን የተወለደው አያስታውሱትም። እኛ ጓደኞቹ አብረናት የበላነው የጠጣነው ነው ቀኑ የምናስታውሰው። ስለዚህ ይሄ በተለይ ውጭ ሀገር ለተወለዱ ልጆች ለዛውም የነጭ ክልስ ለሆነች ልጅ ሜቢ እርጉዝ ስለሆነች ስላልታረቀቻት እንጂ ይብላኝ ብላ ለሞተች ቆሽቶ አሮ እርጉዞና ምን አማረሽ ብላ የወለደቻትን ልጅ ሳታረግ ለሞተችው ለእናቷ ለሷ ነው ማዘን። ከቻልክ ሞቷን ያቅልል ብለ ጻፈው። የዴዚ እናት ሞታለች ሳይሆን ስለሞተች ነፍሷን ያቀለው። ፎቶዋን አንሳ ምናምን ገለመሌ ምናምን ብላችሁ የምቀባጥሩ ደግሞ ፎቶዋ ሶሻል ሚዲያ ላይ በመጣችበት ሰዓት የነበረ ነው። ሶሻል ሚዲያ ላይ እስከመጣ ድረስ አንድ ሰው እናቱን ቤተሰቦቹን ይዞ እስከመጣ ድረስ ሶሻል ሚዲያ ላይ ፎቶችን የወጣ ሰው አውርድ፣ ስቀል፣ አንሳ የሚባል ነገር የለም። ለማያውቃት የዴዚን እናት ያውቃታል ማለት ነው። ቆሽቶ አሮን የሞተችው አንድ ልጇን አቀማጥላ ምን ብላ በሕፃንነቷ የነበረውን ያስተዳደጓን ያሳያል። ገልብጠው መቼም ልጅ የፈለጋችሁ አቀማጥላችሁ ብታሳድጉት አንድ ቀን የኮረኮማችሁትንም እናቴ ቆንጥጣ አሳድጋኛለች ሊል ይችላል። እርግጠኛ ነኝ ስፖይል አርጋ አዲስ መኪና ገዝታ የሰጠች እናት ከፊቷ ታስታውቃለች ልጇ እንዴት አርጋ እንዳሳደገቻት። ግን ልጇ በቀላሉ ተታላ ሄዳ እንደዚህ ፊቷን አዙራ ለ1 ዓመት ስትዘጋት ብላ ነው የሞተችው ብዬ ነው የማስበው። እግዚአብሔር ነው የሚያውቀው። ቀናችንን ከጻፈልን ደግሞ በትንታም ልንሞት እንችላለን። ቀኗ ነው የተጻፈላት። ግን ኒሞሪያ ሲያስታውስ ሰው ሁሉ ቲክቶክ ላይ መታ ያወራችው የሆነችው ነገር ታሳዝናለች። በወቅቱ እኔ ነግሬያት ነበር። በተአምር ለደረሰች ልጅ ብለሽ እንዳትናደጂ ከቻልሽ ኮንዶም ሰተሽ ላኪያት ነበር ያልኳት። እሱንም ሳትሰጣት ይኸው በአመቷ ቅን ብላ አርግዛ ቁጭ አለች።
እና ይሄን ነው የምላችሁ። ሞታለች፣ መሞቷ የተረጋገጠ ነው ስነግራችሁ ማለት ነው። ጨርሻለሁ። ይሄን ልነግራችሁ ነው የመጣሁት። ሮሚዬ አንቺ ስላረጋገጥሽ ውስጣችንን አቀለልሽው። በቃ እየተወዛገብን የነበርነው ጥያቄም ጽፈን የነበርነው ነገር በቃ አሁን ተረጋገጠ ማለት ነው። ያው ምን ይደረጋል እንግዲህ ያው እንዳልሽው እኔ ለልጅቷ ነበር ያዘንኩት፣ አንቺ ደግሞ ለእናትየዋ አዘንሽ። በጣም ይገርማል። ለልጅቷ ግን በህይወት ስላለች የእግር እሳት ይሆንባታል ሁሌ ነገር እያስታወሰችው። በተለይ ደግሞ ለባሏ ምን ይሰማዋል? አሁን እሱ እንደ ሀበሻ፣ እሷ ኦኬ ሀበሻ ነጭ አይደለችም፣ የእኛን ባህል ላታውቅ ትችላለች ሮሚ። እሱ ግን የሀበሻን ባህል የእግር እሳት ምናምን ኢትዮጵያ ለተወለዱ እኛ በእኛ ኤጅ እኛ አሁን እናታችን እኔ እናቴ ከምትሞት አንድ ቀን ከፊቱ ያርገኝ ነው የምለው። ክርስቶስ ምስክሬ ነው። እንደኛ በእኛ ዘመን ለተወለድን ከተሰደድኩ ጀምሬ እስካሁን ድረስ ለእናቴ ሳልክ የምቀርበት ቀን ደስ ያለኝ ሰዓት እጄ ሲሞላ እናቴ ናት ትዝ የምትለኝ። 8 ልጆች ወልዳለች። ብዙዎቻችን ውጭ ነን፣ ግን ስቲል እድሜ ልኬ ቆንጆ ነገር ስበላ እንኳን እናቴን ነው የማስታውሰው። ልክ እሷ ስትበላ የልጆች አፍ ይሙላ እንደምትለው እናቴ። እኛ ግን የወለድናቸው ልጆች የእግር እሳት የሚባለውን ራሱ ትርጉሙን ራሱ አያውቁትም። አም ቴሊንግ ዩ አያውቁትም ብዬ እየነገርኩ ነው። አያውቁትም። እኔ ሁለቱም ልጆች አባታቸው ሞተው አርድቻለሁ። ፋክቱን ስነግራችሁ ማለት ነው። ምናልባት ለአንድ ቀን ለ30 ደቂቃ ጌም በተለይ ምንም አይቀራረቧቸውና ፍቅር ካልሰጧቸው ሪሊ ኦ ማይ ጋድ ምናምን ይሉና ወዲያው እኔ እኮ ለመንገር ተንቀጥቅጬ ብሬክ ጠብቄ ሆሊዴ ጠብቄ እህቶቼን ይዤ ጉዳችን ፈላ ብለን ተሸማቀር ሪሊ ምናምን አሉና ከዛ ወዲህ ጌም ነው መጫወት የጀመረው ከ30 ደቂቃ በኋላ። they don't care። እኔ am telling you they don't care። በጣም ከዚህ በፊት ስናገር ሰምታችሁኛል። የዛሬ ዓመት በጣም ጥሩ አባት ደም ተፍቶ ይሄ የግል ትምህርት ቤት ቅዳሜና እሑድ ቀጥ ብሎ ቱሽን 1-to-1 ቀጥሮ ነው ያስተማራት። ሲሞቱ አንድ ቀን ለዛ ነው እኔ ተስፋ የቆረጥኩት። አንድ ቀን ወይ 2 ቀን ኦ ማይ ጋድ ይሉሃል። ከዛ ወዲህ ሜቢ ፕሮፋይል አንድ ቀን ወይ 2 ቀን ያደርጋሉ። ከዛ ትውስም ጭራሽ ሰማት ቤት ነው የምንገናኘው ምናምን ይባባላሉ፣ ሙድ ይዛሉ። እና እኔ በተስፋ ቆርጫለሁ። የዚህ ሀገር የወለድኳቸው ልጆች እኔ ነገ ያዝኑልኛልም አልልም። እድሬን ገብቼ በሰማይ በምድር አስክሬኔን ወደ ኢትዮጵያ እናቴ ልጆቿ እዚህ ስለሆኑ እዚህ ቀበሩ ምናምን የሚሉ አሉ። ውጭ ሀገር ተቀምጦ ኖ እዚህ ሀገር ያሉ ልጆች ሬሳ ራሱ የቱ ጋር እንዳለ ቼክ አያረጉህም። ከእኔ አገሬ ነው መቀበር የምፈልገውም። አገሬ የፈለገ ነገር ያርገኝ። በተአምር ነው የምላችሁ። እዚህ ሀገር የተወለዱ ልጆች እናቴ ውይ ብለው ምናምን ኖ ስኖት ምናልባት እኔ አቅርቤ ሲንግል ማሞኜ ስላሳደግኳቸው ምናልባት ግን ከኔ በላይ ደም ተፍታ ያሳደገች ጓደኛ ያለች ደም ተፍታ ልጆቿን ደም ተፍታ ያሳደገች እኔም ማቃትታለኝ ስሟን መጥራት ስለማልፈልግ ልጆቿን መስሚያቸው ትዝም አትላቸው። እኛን 5 ዓመቷን የፖስት ነው ትዝም ቲክቶካቸው ላይ ለኔ ሞሪ እንኳን 5 ዓመቷ ዛሬ እናቴ ሞላ ብለው ወፍ የለም። 1 ዓመት ነው እሱንም ባሏ። ኧረ እነሱ ወዲያው ነው ወፍ ነበረቻት ማስታውሰው። እኛ እኮ ተንገብግበኔ መሬት ተንከባልዬ ነው ልሞት ደርሼ። እኔ ታቁኛላችሁ ትንሽ ነገር ነው ሆድ የሚያስብሳይ። ወዲያው የሆነች ወፍ እዛ በቦክስ ያስቀመጧት አለ። ወዲያው ወርዳ እኛ እኮ ምን ሊሆኑ ነው ብለናል። ሶሪ አንድ ጊዜ ያሳልፉኝ ብላ ስናሳልፋት ከኪችን ሄዳ ወፎቹ ቢሞቱ ራሱ ትዝ አይለኝም እንኳን ቢሞቱስ ለወፎቹ እንትን ላጠጣቸው። ከዛ ማታ ጊዜ ውሻዋን ወካርጌ ውሻዋን ልምጣ። ገና እኮ እናትየው አልተቀበረች። እኛ እኮ ልጆቹ ሞቱ ብለናል። እኛ ነን የምንሞተው። በዚህ ዘመን የተወለደ ልጅ ያዝንልኛል ብለ እንዳታስቡ። የኛ ዘመን ልጅ አይደለም። እኔ ክርስቶስ ምስክሬ ነው የምላችሁ። የዚህ ሀገር የተወለደ ልጅ እማዬ ብሎ ያዝንልኛል። አሹፍ ሜቢ ስለተጣሉ የዛን ቀን ሊያለቅሱ ይችላሉ። እንዳታጨናንቁን ነው የሚባለው። ሞቶ
አንድ ደግሞ ጓደኛችን ሞታ ልጁ እኔ ብዙ ሰው ሲመጣ አካን ሲ ሶ መኒ ፒፕል ብሎ ሰው ተለምኖ ሌላ ቤት ጓደኛ ቤት የተቀመጠው እናትየው አስክሬን እስከሚሄድ እስከሚቀበር ልጁ ጭራሽ ማየት አልፈልግም ብሎ ሌላ ቤት ስትረስ ይሆናል ወይ? ስትረስ እናቱ ሞቶ ስትረስ አይደለም ባናቱ ለምን አትተከልም ለአንድ ወር? ኖ ስትረስ እሱ ስለሚሆን ተብሎ ሌላ ቤት ተፈልጎ ለቅሶ አበሻ በጣም ያበዛል ነው የሚሉክ። እኔ ልጄ የወለድኳት እንደዚህ መከራይቼ ብርድና ፀሐይ ፈረቆብኝ የዛን ቀን ቁጭ ብላ ካላለቀሰችልኝ እናቴ ብላ የመጣውን እንግዳ አብራ ካላለቀሰች ታዲያ ምኑ ላይ ነው ልጅነቱ? ስትረስ ይሆናሉ ተብለው እነሱ ጓደኛ ቤት ተቀምጠው ጓደኞቼን የሚያለቅሱት የወለድኳቸው ልጆች ስትረስ ይሆናሉ። ለምን በስትረስ አይደፉ? አሁን ዴዚም 1-2 ቀን ምናምን ልታዝን ትችላለች። ይሄ ሚዲያው ደግነቱ አማርኛ አታነብም። በአማርኛ አዳሜ ሲሞልጫት ቢሆን ደግነቱ አታነብም። ከነጭ ፈጥሯታል። እኔ የምታነብ አይመስለኝም። እንግዲህ እንዳየሁት አሌክስ አንብቦ ካልነገራት በስተቀር አማርኛ አታነብም። ዳሲት አበዛውባችሁ። አይኔ አንዴ ከጀመርኩ ስለማላቋርጥ ነው። ሶሪ። ሮሚ ቀጥ ልክ እኮ እየተናገርሽ ነው አንቺ። እኔ ፔኑ ስለማቀው በፔኑ መሰረት ነው ሁላችሁም እንዲገባችሁ። ብዙዎቻችሁ እርጉዝ ናት ወይኒ ዴዚ እንትን እንዳትል ፊል እንዳታረግ ሰው ያወራል። እስኪዝሚ ሜቢ ስላልተታረቀች ሜቢ 1 ቀን 2 ቀን ወዲያው እርግዝናዋ ነው ትዝ የሚላት። እንዴት ብዬ ነው የምወልደው በእንትን ልውለድ በእንትን ይሻለኛል ብላ ነው ወዲያው ከ1-2 ቀን በላይ እናቶ በዚህ ሰዓት ያሉ ልጆች አያስታውሱ። ሜቢ 1-2 ቀን 3 ቀን አይኗን በጨዋጥባ ቲክቶክ ላይ ጌም ልትጫወት እንዳትመጣ ይዛኔ ነው እኔ ልጫት 1 ወር 40 ሳታደርግ እዚህ ቲክቶክ ላይ ትምጣ። ይመጣሉ፣ ሰው ካልፈሩ ይመጣሉ። እንዴ በቲክቶክ ላይ እኮ ለቅሶ ቁጭ ሰልስት ነው ብለው የሚመጡ ሁሉ አሉ እኮ። ልጇ ሞቶ በሰልስቱ ልነግራችሁ ነው ብለው ይመጡ አሉ። እዚህ ሚዲያ ላይ እኮ ለቅሶ ሁሉ ቁጭ ብሎ ይለቀስልኝ የሚሉም ሰዎች የሚመጡ አሉ። ስለዚህ አርዘነችም አላዘነችም እዚህ ቲክቶክ ላይ 40 እስከሚሞላ እናቷ ብቅ ማለት የለባትም። ባህላችን ነው። አይኗን በጨዋጥባ ኖ እንግሊሽ ብላ ጌም ልትጫወት እንዳትመጣ። የእሷ እናት እኛ ምን በጠዋት በጣም የደነገጥኩት ክርስቶስ ምስክሬ ነው። በጣም ለገሰ ሞት ስለደነዘዝኩኝ አላለቀስኩላትም። እንባዬ ለምን እንዳለ መጣ እንጂ እኔ እንደዚህ አይነት እናት ሞታ እንባዬም አይቋረጥም። ግን በለገሰ ሞት በቅርብ ጊዜ የሞተውን አይታችሁታል። በሱ ሞት በጣም ደንግጫለሁ። እንደዚህ ይሞታል አይደለም ምንም ይሆናል ያልኩት ልጅ ሞቷል ተብሎ አስክሬኑ ሲታይ በቃ የሰው ነገር በቃኝ ያልኩበት ሰዓት ስለሆነ እንጂ እኔ ዛሬ እየየ ስል ነበር የምታውቁት። እኔ ሰው ሞቶ ያላለቀስኩት እሷን ነው ከማውቃት ሰው ደንግጬ። እና የዴዚ ትጎዳለች፣ የእግር እሳት ይሆንባታል ምናምን። ኤክስኪዝሚ የእግር እሳት የሚባል አያውቁም የዛሬ ልጆች። 3 ቀን ካዘነች ጎበዝ ናት እስከ ሰልስት። አሁን እርጉዝ ናት መሄዳችን ለዴዚ ወይ ጉድ። አሁን እንግዲህ እርግዝናዋን አላውቀውም። ከ7 ወር በታች ከሆነች መሄድ ትችላለች። ስለዚህ እርግዝናዋን ባላውቀውም አስክሬን ሄዳ የእናቷን እንትን አፈር ማልበስ አለባት። አይ ካንሲ ሀበሻ በጣም ቱማች ክራይ ኖ ብላ አይሄዱም ልጆቹ። ስትረስ ነው የምሆነው። አይሄዱም። ታሾፋላችሁ እንዴ? የዚህ ሀገር ውጭ ሀገር የተወለደ እኔ እንደዚህ መሆኑን ባቅ አንድ ልጅ አልወለደችም እንድባል በአንድ ብቀር ይሻለኝ ነበር። እኔ ያሁኑን ይሄን ስቶሪውን እንደዚህ ጓደኞቼ ሲሞቱ ዋይ ስትረስ ይሆናሉ ብሎ የተደበቀውን ታሪክ ይሄ ሲሞት እናቱ ሞታ አስክሬን ተቀምጦ ወፌን ላብላት ውሻዬን ልውሰድ ምናምን እኔ 3 አልወልድም ነበረ። ራሴን ሳልተካ እንዳልቀር 1 ነበር የምወልደው። ኧረ የዘንድሮ ልጆች ወፍ ያዙ ወይ ሮሚ እዚህ ቁጭ ብለን ሮሚ አንቺ ከመምጣትሽ በፊት ቅድም አንቺ መሆንሽን ስላላወቅኩኝ ነው እንጂ ምን እያለን ነበረ ለዴዚ እዚህ ያለነው ሰዎች ይሄ የሚያግዙ ሰዎች አሉ አይደለ? በሳይኮሎጂ ምናምን
እንዳትጎዳ ምናምን እያልን እየተነጋገርን ነበር። እንዴት አድርገን ነው እሷን ልንከባከባት የሚችል? ኧረ እኔ ክርስቶስም ምላሴ ላይ ጥቁር ፀጉር ይብቀል። እመቤቴን የዚህ ሀገር ልጆች አያዝኑም። ምናልባት ሲንግል ማሞናን ያሳደገቻት ሳይታረቁ ተጣልተው ስለሆነ እንዳትረሳ ሀፍካስት ናት። የእንግሊሾች ደግሞ እኔ የማረሳው አለቃ አብራን እየሰራን እንግሊዛዊ ነው፣ ማናጀራችን ነው። እናቱ ሞተች ተብሎ ተነግሮን ጠዋት ወይኔ አፈር ልብላ ሳይመን ወይኔ ብለን ወዲያው ከ2 ሰዓት በኋላ ዱሽ ዱሽ እያለ መጣ። እንዲህ ሳይመን ሶሪ ያ ኖ አፍተር 3 days አለን። ዋት ሀፕን ስንለው ፍሬናል ከፈለጋችሁ መምጣት እዚህ ቦታ ነው ማይ ማም ሺዝ ፓስ እና ስራውም ሊሰራ መጣ። ለምን ኦነሩ አይፈቅድለትም? ይፈቅድለታል እኮ ኖ አደዋንት ስትረስ እና የቀብሩ ታይም ከሰዓት በኋላ እንትላለሁ የቀብሩለት ራሱ ጠዋት መጥቷል። ስለዚህ ሀፍካስት የእንግሊዞቹ ደግሞ ባህል አለባት። እንግዲህ አስበው። የአበሻው ደግሞ ይሄ የውጭ ሀገሩ አበሻ ልጅ ነው። ሁለቱ ሲደመር በጣም ባለው ኬስ ተጀምሮ ከእርግዝና 3 ቀን ካዘነች ስትረስ ሳይካትሪስት ምናምን ስለሞተች በቀኗ ነው ያረፈችው። ማይማም ሺዝ ፓስ ብለው አበባ ካደረጉም እሱም ጥሩ ልጅ ነው። እኔ ማለት የዴዚ 2 ነገር ነው ሚስ የምታደርገው ብዬ ነው ማስበው። እናቷንም ተጣልታት ነው እና ያ ስለልቦና አይጎዳትም 2 ጊዜ ማለት በዚህ ልክ ከሆነች ኢሶኬ ብላ ወይ 1 ወር ወይ ደግሞ ሳምንት ላይክ አሁን እንዳልሽው ከሆነ የይቅርቷንም ነቲንግ ነው ማለት ነው። ይቅርታ ላልቻትም እናቷን ምናምን ምንለውም እኛ ዝም ብለን እንጨዋለን እንጂ እሷ ጋር ኢዝ ኖርማል ነው ማለት ነው። ይሄ ማለት ይቅርታ ሳትላት የተቆጣቻት እናቷን እናት ደግሞ የሚሆነውን ነገር ቀድማ ታውቃለች። ቢኮዝ ስለወለደቻት ጥሩ ነገር እንዲሆን ነው የምትመኝላትም የምታስበውም እናት ነች እና ይሄ ነገር ላይ ለሷ ኖርማል ነው ማለት ምንም ፊል አታረግበትም፣ አትጸጸትበትም። እናቴን ሳልታረቃትሽ ነው እነሱ የሚያምኑት ፍሪዴሜን ተጋፋችን ብላ እንጂ ለኔ አዝና ልጄ ትልቅ ቦታ እንድደርስ እኛ ለልጃችን የምናስበው ምንድነው? ምን ስለው ልጃውን በዲግሪ ተመርቀልኛለች። እኔ አሁን ማስትሬቱን የያዘ እንደዚህ ያለው በቃ የራሱን ቤት የገዛ ማስትሬት ያለው ልጄን የሚንከባከብልኝ ከሷ በላይ የተማረ ነው የምመኝላት። ነገር ቂጡን የጣለ ዱርያ ወድጃለሁ ብትል እኔ ማስተማር ያለብኝ ይሄኔ እንድትወጂ ነው። የእሷ ያለችው ምንድን ነው? በዘር በምናምን የወሰዱት አሉ። በዘር አይደለም እሷ ያለችው ልጄ የተማረ ሰው እንዲህ ያለ ሰው ብታገባልኝ ብዬ ነበር የማስበው። እናትየው ያልተረዳ ሰው በሌላ ነገር ወሰደው እንጂ ያለችው ያንን ነው። እሷ ደግሞ ፍቅር ይዟታል። አትሰማም። መስሚያዋ ጥጥ ነው። ወደዋለች። እንግዲህ አይታችኋል። እስከ ማርገዝ ደረጃ ነው የሄደችው በአንድ ጊዜ ፍቅር ውስጥ ገብተው። ፍቅር ብቻ አይደለም ቀለበት አደረገላት። ይሄ ሁሉ ቀለበት እንኳን ማድረግ ሲፈልጉ እናትየውን እንደዚህ እንዳላችሁ ስትረስ ትሆናለች ካላችሁ ሽማግሌ ልትላክ ይገባል። በሚፈልጉት ሰው 3ም ሰው ይሆኑ ኢትዮጵያ አሜሪካ ባይኖራቸው ኢትዮጵያ የዴዚ ሀያት አሉ። በሀገራችን ደንብ ሽማግሌ ሊላክና እናትየው ልታቅ ይገባል። ከዋረገዘች ደግሞ ጽንስ እንደያዘች ካወቀች ደግሞ ዳን አይደል ሊታረቁ አይገባም። ታይም ነበራቸው እኮ ጊዜ ነበራቸው። መታረቅ ይችላሉ። እናትየው ከ15 ቀን በፊት አይሚስ ማይ ዶተር ብላ ለጥፋለች። ልጄን አፍቃኛለች ብላ ምስኪን። እውነት ነው እሱ ነገር ሮሚ ቅድም እኮ አንዷ ገብታ የእሷ አካውንት አይደለም ምናምን ብላ ሲያወዛግቡ ፖስታለች። አይሚስ ማይ ዶተር ብላ ፖስታለች። በጣም ያሳዝናል። በጣም ሚስ አድርጋ እንግዲህ አስቢው። ስትረስም ሆና ያለውን ነገር ቲክቶክ ላይ ትከታተላለች። ኢትዮጵያ ገባች። ኢትዮጵያ አሟትም ነው እንግዲህ የሚወጣ ነው። ግን ኤንድ ኦፍ ዘ ዴይ ታማ አዲስ አበባ ሆስፒታል ገብታ ነው እንደሞተች መተው የነገሩ። ስለዚህ ልጅቷ እናትየው ኦፍኮርስ በስትረስ ነው የሞተችው። ስትረስ ቀላል ነገር አይደለም። የምትወዱ በዛ ላይ ደግሞ ብቻዋን ሆና ያሳደገቻት እንደ ጓደኛም እንደ ልጇም ሁሉ ነገሯ የምታዩት ነው። አይታችሁት ከሆነ ልጅ ስትወልዱ
ጓደኞቻችሁ ኑ ደሩልኝ ኑ እንዲያርጉልኝ ስንል ልጅ ከወለድን በኋላ ግን ትዝ አይለንም። ልጃችንን እንደ ጓደኛም እንደ ሁሉ ነገር ስንወጣ ስገባ ካልሽ ማንም ትዝ አይልሽም። ለእናቷ ጓደኛዋም ልጇም ሁሉ ነገሯ ነበረች። በአንድ ጊዜ ሙልጭ ብላ አንድ ብቻ ነው እንዳላት አንድ ብቻ ወንዳላት ሮሚዬ አንድ ወንድ አለ። የእሷ የዴዚ ታላቅ አላት ወንድ ልጅ አላት። ሚዲያ ላይ ሰማኋት። አይ አላት ወንድ ልጅ አላት። ወንድም አለኝ ብላለች ዴዚ። ወንድም አለኝ ብላለች። ሴትዮዋ ግን አንድ ገብታ ስታወራ አንድ ልጅ ሴት ነች። አይ እሷ ዴዚ ብቻ ናታ ሴት ልጅ። አዎ ዴዚ ብቻ ነው ያለቻት። እንደዛ ለማለት ፈልጋ ይሆናል። ሴት አንድ ልጅ ነው ያለኝ እኔ አንድ ልጅ ናት ያለችኝ ስትል ሜቢ ሴት ብላ ለመጥራት ፈልጋ ይሆናል። ወንድ ካለ እንግዲህ በጣም ያሳዝነው ግን ከልጄ ጋር መታረቅ ማውራት ፈልጋ ሚስ ብላ ያለችው ነገር በጣም የሚያም ነገር ነው። በጣም ታሳዝናል። ልጇን ናፍቃ እዚህም ሶሻል ሚዲያ ላይ ያለ ሰውም ሁሉም በጎጥ ስለቆመ በቃ የሚያስማማ ሰው ጠፍቶ ምናምን በቃ እንደዚህ ሆና እንትን ስትል ያሳዝናል በጣም በእውነት። እናትየዋ ተገላ ነበር እውነት ለመናገር በቃ እናትየዋ ኦልሬዲ የያዘችው የኢትዮጵያን ባህል ነው ልጇ ላይ ማራመድ የፈለገችው በትዳሩም ላይክ ተመርቃ አይነት ነገር ነው እናትየዋ ምኞት የነበረው። ልጅቷ ደግሞ ያንን አልተቀበለችው። ግን አንድ ልጅ እንዳላት ነው የማውቀው እኔ። ምናልባት የአባት ልጅ ይሆን አባት የተወለዱ ልጆች ነው እንጂ እኔም ስትል የሰማሁት አንድ ልጅ ነው ስትል ኖ አይ ዶንት ኖ ማሪ። ኧረ ሌላ ወንድም አለኝ ብላለች እኮ ልጅቷም ዴዚ ራሷ። ከሌላ የአባት ልጅ ይሆናላ ከሌላ የተወለዱ የለም የአባት ልጆች እንጂ እኔም የሰማሁት አንድ ልጅ እያለች ነው። እኔም አንድ ልጅ ስትል ነው የሰማሁት። በአባትየው ሳይድ የተወለደ ነው እንጂ ልጅቷ አንድ ነው ስትል ሰማሁ። እድል አለ እናውራ። ሮሚዬ ቴንክ ዩ ፎር ኢንፎርሜሽን። ደግሞ በቃ ይችላል መላታችሁ እኮ ረጅም ተለቀቅኩ ማሳጠር አልችልም። ሚውታርጋለው አሪፍ ነው። በጣም ጥሩ ነገር ነው የነገርሽን እንጂ ሮሚ እንደውም አንቺ መተሽ ነገሮችን አስተካከለችልን። ፎቶውንም የሚነሳ ብለን ስልን የነበረው እንኳንም መጣሽ። እንደውም እውነት ያንቺ መምጣት ነው እንደውም ነገሮችን የቀያየረው። በጣም ትክክለኛ ሰዓት ላይ ነው የመጣሽው። መጀመሪያም አንቺ መሆንሽን አላወቅኩም እንጂ ኖሮ ቅድሙን እድል ሰጥሽ ነበር፣ ታወሪ ነበር። የሚገርም ነው በጣም። ሉል የምትለው ነገር አለ? እሺ እንስማ። ያው እኔም እንደናንተ ነው የሰማሁት። ማረጋገጫ ነበር የምንፈልገው። ብዙ ሰዎች ሲያወሩም ነበረ። እኔ የማውቃቸውም ልጆች ጠይቄያቸው እነሱም እንደማያውቁ ነው። ይሄ በቃ ትልልቅ ጌመር እንደሚባሉት ቲክቶክ ላይ ያሉትን ሰዎች ገና እንዳላወቁ ነው። ያው ሮማን ነግራናለች። ኤኒዌይ በጣም ያሳዝናል። በጣም ያሳዝናል። ኢትዮጵያኖች ይሄ በጣም ትልቅ ትምህርት ነው የሚሆነን። ባይዘዌ የዚህ ልጅ ነገር ከመጀመሪያውም ማለት ነው የእናትየዋ ጥፋት ነው። ምክንያቱም እናትየዋ ኤክስፔክት ያደረገቻት ልጅቷን አፍና ይዛ የፈለገችውን ነገር አድርጋ ነው ያሳደገቻት። ከዛ በኋላ ሶሻል ሚዲያ ስትጠቀም ልጇ እንደምታመልጣት ማሰብ ነበረባት። እቺ ደግሞ ከማምለጥም አልፎ ደግሞ ጭራሽ ፉል ታይም ቲክታከር ሆነች እና ብዙ ነገር አየች፣ ብዙ ሰው ለመደች፣ አበሻ ለመደች ምናምን ነገር እና በዛ ምክንያት እሷ በምትፈልገው መንገድ ልትሄድላት አልቻለች። ከእጇ ወጣች ማለት ነው። ያኔ ማሰብ ነበረባት፣ ራሷን ማረጋጋት ነበረባት፣ ወደ እሷ ሴታፕ ለመምጣት መሞከር ነበረባት። ነፍሷን ይማርና በጣም ትልቅ ስህተት ነው። እኔ የዛን ጊዜ ራሱ በጣም እናገር ነበር። በተረፈ እኔ ልጅቷን ይቅርታ አድርጉልኝና ዴዚ ራሷ ማለት ነው ላይክ አይኗ አማርኛ አችልም ውጭ ነው ያደገችው ምናምን፣ ግን ንቃተ ህሊኗ በጣም ዘገምተኛ ነው። ትክክል አትመስለኝም። ሺዝ ኖት ኖርማል ማለት ኖርማል ሴት ልጅ አትመስለኝም። የሆነ ትንሽ የሆነ ነገር ያለ ይመስለኛል። ነገሮች ትደጋግማለች። ሰው ዝም ብሎ ይገፋታል፣ እንደፈለገ ያረጋታል ምናምን። ትልቅ ልጅ ናት አይደል እንዴ? እኔ ያለ 18 ዓመት ካለፈ በኋላ በራስ መራመድ ትችላለና በሰው ነው የምትገፋው። ቲክታከሮች ይገፉታል ምናምን። ከዛ በኋላ ወደዚህ ልጅ እንሂድ። ደግሞ ልጁ ጋር ከገባች በኋላ እውነት ነው ፍቅር ነው፣ ምንም የማይካር ነገር ነው። ወዳው ነው ፈልጋው ነው ምናምን ሄደችው። ልጅቷ ደግሞ ውጭ ሀገር ነው የኖረችው። ውጭ ሀገር ሰው ማግባት ትችላለች፣ ዴት ማድረግ ትችላለች። ግን አበሻ ኮሚኒቲ ስለምትፈልግ ነው ወደ አበሻ የመጣችው። ወደ አበሻ እስከመጣች ድረስ ላይክ የአበሻ ካራክተር እንድትይዝ ማድረግ ነበረበት እሱ ራሱ። ልጁ ግን በሷ መፈመስ በሷ ገንዘብ ማግኘት ስለፈለገ
ከእናቷ ጋር አራራቃት። ትዝ ይላችሁ እንደሆነ ሲጣሉ ወደ ዘርም ወስዶታል። እኔ ትግራዊ ስለሆንኩ ነው የማትፈልጋት ምናምን ብሎ በጣም ብዙ ድራማዎችን ሰርቷል። እዛ ጋር ልጅና እናት ላይ የማይደረግ ነገር ብልግና ነው በጣም። እኔ የማርገዟን ሳይ ማለት ነው ቀለበቱ ምናምን አልደነቀኝም። ሽማግሌ ሳይልክ ምናምን አልደነቀ። ማርገዟን ሳይ ደንግጫለሁ። ወዲያውኑ የጠየቁት ከእናቷ ጋር ታርቃለች ይች ልጅ? በዚህ ሰዓት እኮ እናቷ ታስፈልጋታለች፣ እርጉዝ ናት ምናምን ነው ያልኩት ማለት ነው። ኧረ ነው የለም አልታረቀችም፣ ተራርቃለች። ጭራሽ እናትየዋም ኢትዮጵያ ነው የምትኖረው ምናምን ሲሉኝ በቃ በጣም ነው በሱ ነው ያዘንኩት። ኢቭን እሱን ተውት እሺ። እሱ አንዳንዴ ይሄ ወጣት ስትሆን ገንዘብ ስትፈልግ ምናምን ችግር የለብም ትጫወታለህ በሴት ልጅ። የእሱ ቤተሰቦች እንዴት ዝም አሉ? የእሱም ልጃቸው አረ ሲድሩ ሽማግሌ ልከው ከእሷ ቤተሰብ ጋር ተዋውቀው ቢሆን ለእሱስ ቤተሰቦች ጥሩ አልነበረም? ለምን የእሱ ቤተሰቦች እህቶች እናት ካሉትም አባትም ካሉት አላውቅም ታሪኩን የእሱን ግን ይሄ በቃ ልክ አይደለም። ይሄ አሁን ጸጸት ነው ለነሱ ራሱ ለሱ ቤተሰቡ ጸጸት ነው። ለሱ ደግሞ ሞር ጸጸት ነው። እናትና ልጅን አራርቁ። ብዙ ጊዜ ትዝ ይለኛል ድሮ እናታቸውን ቤተሰብ ጥለው ወንድ ጋር የሚሄዱ ሴቶች አሉ። ኢንድ ኦፍ ዘ ዴይ ግን ይመለሳሉ ወደ እናታቸው ወይ ስታረግዝ ወይ ሳታረግዝ በሆነ ጊዜ ላይ ኖ ቤተሰብም አካባቢም ያለ ሰው ኖ እናንተ እንደዚህ እናትና ልጅ ቤተሰብ ሆናችሁ ተራረቃችሁ አይሆንም። ብዙ ጊዜ ወንተድ የሚያደርገው አባት ነው። እንዴት እኔ ያልፈቀድኩት ምናምን የሚለው እንደዛም ሆኖ ግን የሆነ ሰዓት ላይ መታ ትታረቃለች፣ ወደ ቤተሰቦቿ ትመለሳለች። ይሄን ነገር እንድታረግ እንኳን መፍቀድ ነበረበት፣ ማረግ የራሱን ጥረት ማድረግ ነበረበት። እውነቴን ነው የምለው። እናትና ልጅን ለያይተ የምትወስዳት ሴት ምንድነው የምትጠቅም? በዛ ላይ አሁን በእርግዝናዋ ምንም የማታቅ ልጅ ልጅቷ ችግር አለባት። እኔ ኖርማል አትመስለኝም፣ ይቅርታ አድርጉልኝና እችን አይነት ሴት አፈነ ወስደህ ከእናቷ አራረቀ፣ መጨረሻው ይሄ ሆነ። የሱስ ቤተሰቦች ምንድነው የሚሰማችሁ? ይሄ በጣም ለሁሉም ትምህርት ነው። ልጅ ሆናችሁ እናት የሆናችሁ ልጆቻችሁ በጣም ቴክ ኬር አድርጉ። በዛ ላይ የማይሆን መንገድ መሄዳችሁን በቃ አለመመነሳቸው ካሰባችሁ መራቅ የለባችሁ፣ መጠጋት ነው ወደ እነሱ ሴታ። በተለይ ቅድም እንዳደረገችው ሮማን ውጭ ሀገር የሚያድጉ ልጆች ችግር አለባችሁ፣ አይሰሙሽም። 16 ዓመት ካለፋችሁ መስማት ያቆማሉ። በቃ ኢግኖር ነው የሚያደርጉ። ጊዜ ካንተ ጋር አይኖራችሁ። በነሱ ሙድ ለመሄድ መሞከር መቻል አለበት፣ መላመድ መቻል ባይመጠብ ከእድሜያችን እኩል እንኳን ባይሆንም ነገር የሚያደርጉት ነገር ለማወቅ ለመስማት መረዳት። የእናትየዋ ጥፋት እንደው ነፍሷን ይማርና ያ ነው መረዳት ነበረባት። አትሊስት ብትሄድ አሁን እርጉዝ ናት፣ ማርገዟን እንኳን እርግጠኛ ነኝ ማርገዟን ልትነግራት ትችላለች ምናምና። ያኔ እንኳን መጠጋት እልም መያያዝ ነበር የለባትም። እውነት ነው በስትረስ ሊሆን ይችላል ይሄ ነገር የተፈጠረ። ደም ብዛት ሊኖር ይችላል፣ ስኳር ሊኖር ይችላል፣ ብዙ ነገር ይኖራል። ስትረስ ማለት ደግሞ ከበሽታ ጋር ሲታከልበት ከባድ ነገር ነው። መጨረሻው ጥሩ ላይሆን ይችላል። ባይዘዌ በሽታህን የምታስታምመው አይምሮ ንጹህ ሲሆን፣ በዛ ላይ የገዛ ልጅህን ማለት ነው። አሁን ስታወሩ ነበር 2 ልጅ አላት ምናምን፣ አይመስለኝም 1 ልጅ ነው ያላት። 1 ልጅ እያለች ስታወራ እኔ ሰምቻለሁ። በአይኗ እኮ ነው የተወሰደባት ነው። ኧረ ቪዲዮ ሁሉ እኮ አለ ከወንድሟ ጋር ሊሆን ይችላል። ግን እኛ ያየነው አንድ ነው ግን ይሰማል። ከዛ በኋላ ግን ማለት ነው ቆይ አንዴ ልጨርስልሽ እንትላ ከዛ በኋላ ግን ማለት ነው ላይ ሊገባ ነው የኛ ቆይ እንዳገቢ ኖ ስፔስ ቆይ ልጨርስና ትገቢያለሽ። እና ይሄ ልክ አይደለም መሆን አልነበር። እኔ ጣቴን የምቀስረው ልጁ ላይና የልጁ ቤተሰቦች ላይ ባህል ወግ አለን። ውጭ ሀገር ይኖር እሱ ከኢትዮጵያ ያደገ ልጅ ነው አይደል? ሽምግልና መላክ እንዴት እንደሆነ ያውቃል አይደል እንዴ? የቤት ዘመድ ነገር ያውቃል አይደል? በዚህ ደረጃ አንዳንዴ እልህ ሲይዝ እኮ የሆነ ሰዓት ላይ እኮ መቀየር አለበት። እኛ ማናቀው የእናትየዋ ጥረት ሊኖር ይችላል በመሃል ላይ። ይሄ ልጅ ሆልድ እያረጋት ይሆናል። እቺ ልጅ አፍኑባት ይዟት ሳትሞክር አይሆንም። ስለዚህ ጭራሽ በበሽታዋ ላይ ስትረስ ሲጨመርባት ለዚህ ነገር ዳርጓት ይሆናል። በጣም ነው የሚያሳዝነው። ይሄ በጣም ብዙ እናቶች ውጭ ሀገር ለምታሳድጉ እናቶች እንዲጨምልዳችሁ የምትይዙት ልጅ ማለት ነው የሆነ ሰዓት ያመልጣችኋል። ስለዚህ ሲያመልጧችሁ አይ ምናምን ብላችሁ ግትር ከማለት በእነሱ ሙድ ለመሄድ መሞከር መቻል አለባችሁ። ግትርነት አያዋጣም። በዛ ላይ የራሳችሁን ታይም ደግሞ አሳልፉ። ልጅ ሲያድግ ጥሏችሁ ነው የሚሄደው። ይሄ ግልጽ ነው። ውጭ ሀገር የሚያድግ ልጅ ለልጅሽ ብለሽ ባልሽን ታባረሪያለሽ አይደል? እኔ ልጅ ያለ በቃ ልጄን አሳድጋለሁ። ልጅሽ ግን ጥሎሽ ሲሄድ ብቻሽን ነው የምትቀር። ይሄ በጣም ትምህርት ነው መሆን ያለበት ውጭ ሀገር ለምታሳድጉ ልጆች። እንኳን ጥሏችሁ ሊወጡ ቤት ውስጥ ሆኖ የእናንተ ልጆች አይደሉም። የራሳቸው ሙድ ነው የሚያራሙት። የራሳቸውን ነገር አያወሯችሁም። አንድ ቃል ነይ ቢይ ነይ ቁጭ በይ ነው የምናውቀው ነገር። ስለዚህ ወደ እናንተ ክሎዝ ለማድረግ መሞከር አለባችሁ። እያንዳንዱ ሴታፓቸውን የሚንቀሳቀሱበትን ነገር ማወቅ
የሚሄዱበት ቦታ ላይ በተቻለሽ መጠን አብረሽ መሄድ አለብሽ። አለዛ እንዲህ የምታራርቂያት ከሆነ እንደ ዴዚ እናት ልጇ ከጇ ታመልጣታለች። አንዴ እቺ ልጅ እኮ ሶሻል ሚዲያ ላይ ስትመጣ እኮ ከነጅቦ ጋር ማውራት ጀመረች፣ መቃለድ ጀመረች፣ ገንዘብ ለመደች፣ ምናምን ጀመረች፣ ሚዲያ ቀረባት፣ ምናምን አመለጠች። በቃ አታስፈልገኝም እናቴ። ብዙ ጊዜ ይወራል መኪና ገዝታላት ምናምን። ለሷ መኪና ምንም ማለት አይደለም። ከሱ በላይ እኮ እድሜዋን ጨርሳባታለች። እሷ ልጅ ላይ አይደለም ህይወቷን ጨርሳባታለች። አንድ ቀን እርጉዝ አግብታት እንኳን ስታገባ እርጉዝ ሆነ የልጅ ልጇን ብታይ እኮ ደስተኛ የምትሆን እናት ነበረች ከእጃችን ያመለጠችው። ስለዚህ ብዙ እናቶች ትምህርት ሊሆን ይችላል በዚህ አጋጣሚ ነው የምለው። በተረፈ ይሄ ልጅ ተጠያቂ መሆን አለበት፣ መውቀስ አለበት፣ መናገር አለበት፣ መቶ ህዝብን ይቅርታ ማለት አለበት። በዚህ አጋጣሚ እውነት ለመናገር ተሳስቷል። ትክክል ነገር አይደለም ያደረገው። እናትና ልጅን አራርቀ ቢቀርበትስ ምን ያደርግለታል እንዴ? እኔ እናቷን ጠልታ የምትመጣ ሴት እኔ ምን ታደርግልኛለች? ከኔ በላይ እኮ ህይወት ከፈለችላት እኮ እናቷ ናት አይደል? እንደምንም ብላ እንድትስማማ። 1 አመት ቀላል አይደለም፣ እርግዝና ቀላል አይደለም። ይሄን እኮ የሱ ቤተሰቦች ይሆናል እኮ ስለ እርግዝና የምታው እናት የሚባል ነገር እያላት ማለት ነው ልጅ። ስለዚህ ልጁንም በጣም ይቅርታ ማለት አለባት። ቀደም እንደተባለውም ሶሻል ሚዲያ ላይ መምጣትም የለባትም ከዚህ በኋላ እንናገራታለን፣ ዝም አንልም። ይሄ እንደዚህ አይነት ነገር እየተለመደ ይመጣል። ቤተሰብን መናቅ እየተለመደ ይመጣል። እዚያው ላሉ ልጆችም አሁን ሰው ውጭ ስላደገች ነው ምናምን አስተዳደጓ ነው ልንን እንችላለን። ኢትዮጵያ የሚያድጉ ልጆች እንደዚህ አይነት አስተሳሰብ እንዲኖራቸውም አንፈልግም። ስለዚህ ልጁ መጥቶ ይቅርታ መጠየቅ አለበት። አለዛ ጊፍት እየሰጣችሁ የምታበረታቱት ደግሞ እናንተ ህዝቦች ናችሁ። ባይዘው ከእናት የተራራቀችን ልጅ አይ ታይ ወደ ቤተሰብሽ ተመለሽ እንደማለት ምድረ ቲክታከር ጌሟን እንድጫወት እንዳታጫውታቸው ብለው ዝም ብለው እንትን ሲሉ ነበር።